እንኳን ወደ ጫጩቶች አስተዳደግ መመሪያ በደህና መጡ። ዛሬ የምንወያየው ለጤናማ እድገት እንዴት ውሃን ማስተዳደር እንደሚቻል ነው። ውሃ ለጫጩቶቹ በጣም አስፈላጊ ነው። ትክክለኛ የሆኑ መጠጫ እቃዎችን መጠቀምና በቂ ውሃ መስጠት ጤናማ እንዲሆኑ ያደርጋቸዋል። የትኛውም የመጠጫ እቃ ባዶ እንዲሆን ማድረግ የለብንም። እንደውም ቶሎ ቶሎ መሞላት ይኖርበታል። አንድ መጠጫ ለ50 ጫጩቶች ይጠቀሙ። መጠጫዎቹ በየ3 እና 4 ሰዓት ልዩነት መጸዳታቸውን ያስታውሱ። የቆሸሸ ውሃ ጫጩቶቹን ሊያሳምም ይችላል። መጠጫዎቹን በምታጸዱበት ወቅት ሁሉንም ከቤት ውስጥ ማውጣት የለባችሁም። መጠጫዎቹ መጸዳት ያለባቸው ቤት ውስጥ ወይም አንድ በአንድ እየወጡ መሆን ይኖርበታል። ጫጩቶቹን በማንኛውም ጊዜ ውሃ መጠጫ ውስጥ ማግኘት መቻል አለባቸው። ጫጩቶቹ ውሃ ጉዝጓዝ ላይ እንዳያፈሱ ወይም እንዳይረግጧቸው መጠጫዎቹን ከመሬት በላይ ትንሽ ከፍ ብለው መቀመጥ አለባቸው። ይህም ውሃውን ንጹህና ለመጠጥ ተስማሚ ያደርጋል። ንጹህና ቀዝቃዛ ውሃ ለማግኘት እንደ ጉድጓድ ውሃ፣ ከርሰ ምድር ውሃ ወይም የዝናብ ውሃ ካሉ ምንጮች ይጠቀሙ። ውሃው ንጹህ ካልሆነ ለ1 ደቂቃ ያህል በማፍላት አቀዝቅዘው ለጫጩቶቹ ይስጡ። እንደ አማራጭ 1 ሚሊ ሊትር የሚሆን በቤት ውስጥ የሚጠቀሙት ሽታ የሌለው በረኪና በ10 ሊትር ውሃ ውስጥ መቀላቀል ይችላሉ። ነገር ግን ውሃውን ለጫጩቶቹ ከመስጠታችሁ በፊት ለ30 ደቂቃ ያህል ክፍት አድርገው ማስቀመጥ ይኖርቦታል። ጫጩቶች ብዙ ውሃ ያስፈልጋቸዋል። ሁልጊዜ መጠጫዎቹን በማየት የውሃው መጠን ዝቅተኛ በሚሆንበት ጊዜ መልሶ መሙላት ያስፈልጋል። ጫጩቶቹ በቂ ውሃ የማያገኙ ከሆነ በደንብ ላያድጉና ሊታመሙ ይችላሉ። ጥሩ የሆነ የውሃ አያያዝ አለዎት ማለት ጫጩቶቹ ጤናማና ጠንካራ ናቸው ማለት ነው። ንጹህና በቂ ውሃ በመስጠት ጫጩቶቹ ሲያድጉ ይመልከቱ።